ሰላም አለይኩም ወራህመቱላሂ ወበረካቱ። ከድር ዩቲዩብ ቻናል ቤተሰቦች እንዴት ዋላችሁ? ውሎ እንዴት ነበር? ሁሉ ሰላም? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛ። እና ዛሬ ዝናብ በጣም ጥሏል። ላይቭ አልገባም ሁላችሁም ላይቭ አልገባም ዛሬ እና እየገባችሁ ሁላችሁም እስኪ ላይክ አድርጉኝና ሰብስክራይብ አድርጉ ማለት ነው። በዝናቡ ምክንያት ዛሬ ላይቭ ሳልገባ ቀርቻለሁኝ ማለት ነው ጋይስ። እሺ ሁላችሁም የገባችሁ ላይክ ሰብስክራይብ እያደረጋችሁ ማለት ነው። እሺ ሁላችሁም በወዳችሁ ማካብራችሁ ነው ምርጥ ቤተሰቦች እና ላይክ ሰብስክራይብ አድርጉኝ እላችኋለሁኝ ጋይስ። እና ለዛ ነው ላይቭ ሳልገባ ስለቀረው ነው ቪዲዮ የምቀርጸውና ምናልባት በቪዲዮ እንኳን ላይቭ ስላልገባውም በቪዲዮ እንኳን እየገባችሁ ላይክ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ ሁላችሁንም ማለት ነው። አመሰግናለሁ ቤተሰብ። እና እዚህ ስንት ሰዓት ተገትሬ ዝናቡ እስካሁን ሳያበራ ቀረ። ላይቭም አልገባውም ምናምን ነገር ማለት ነው። እሺ ስለዚህ እየገባችሁ አበረታቱኝ። ቪዲዮን አይታችሁ ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ ቤተሰቦቼ። በጣም ነው የማመሰግነው። ሁላችንም ገብታችሁ ላይክ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ ማለት ነው። መወዳችሁ ማከብራችሁ ውድ እህቶቼ ወንድሞቼ፣ ክርስቲያን ሙስሊም የሆናችሁ ሁላችሁ ማለት ነው ገብታችሁ አበረታቱኝ እላችኋለሁ ሁላችንም። እና ለዛ ነው ይህስ ቪዲዮ ልቅርጽ ያለውበትን ሁኔታ በዝናቡ ምክንያት ላይቭ ሳልገባ ቀራው የሚለውን እንትን ብዬ ማለት ነው። እሺ ስለዚህ ሱቁ በር ላይ ሆኜ ነው ቪዲዮ የሚቀርጹላችሁ ማለት ነው። ወደ ሱቁ እንገባለን። ስልክ የምትፈልጉ ካላችሁ ምርጥ ስልኮች አሉ እዚህ። እስተና እንትኑ ስሙ ነው መቀርጽላችሁ። ቆይ ከእንትኑ ከላይ እንትኑን ማለት ነው አያችሁት? የሱቁ እንትኑ ማለት ነው። ስለዚህ ሆነር ኤክስ 9 ዲ ምናምን ነገር ምርጥ ስልኮች አሉ። ሆነር ኤክስ 9 ዲ ምርጥ ስልክ ነው ነገራችን። እኔ የገዛው ሰሞኑን የገዛሁት አይነት ስልክ ነው። በጣም ምርጥ ስልክ ማለት ነው። እና ስለዚህ ምርጥ ስልኮች አሉ እዚህ እየገባችሁ ምናምን ስልክ ምናምን መግዛት የፈለጋችሁ ጋይሱላችሁ ማለት ነው። ቤተሰቦቼ መወዳችሁ ማካብራችሁ የቤት እየገባችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። መወዳችሁ የምርጥ ቤተሰቦች። እና ዛሬ ላይቭ አልገባሁም በዝናቡ ምክንያት ማለት ነው። ስለዚህ በጣም ኔትወርኩም ተጨናንቆ ነበረ እዚህ ዱባይ እንደሚታውቁት፣ አንዴ ጦርነቱ አንዴ ዝናቡ በጣም ከባድ ነው። ብቻ አለ ሰላም ላይ ወርደለ እና ስለዚህ ገባችሁ ላይክ እና ሰብስክራይብ አድርጉላችሁ ለቤተሰቦቼ የምወዳችሁ ማከብራችሁ ሁላችሁም ማለት ነው። እና ይሄን ለዛ ነው ይሄን ቪዲዮ እየቀረጽኩ ያለው። እሺ ጋይስ ሁላችሁ ክበሩልኝ። አመሰግናለሁ። ማሻአላህ ነው ሱቁ ምርጥ ስልክ ላይ ያለው ማለት ነው። የምሬን ነው። ዱባይ ያላችሁ ያለሁበትን አድራሻ ይናገራለሁ። የቤት የሱቁን ስልክ ቁጥር አስቀምጣለሁ ምናምን ነገር። ስልክ የምትፈልጉ ፍሪ ድሬወር ማለት ነው ያደርሱላችኋል ወደ እናንተ ያላችሁበትን አካባቢ ማለት ነው። ይሄ ነው ለምሳሌ ፊት ለፊት የተቀመጠው የማስታወቂያ ላይ የተቀመጠው ይህ ስልክ ሆነር ኤክስ 9 ዲ ምርጥ ስልክ ነው ማለት ነው። ስለዚህ የገባችሁ ሄርፎኖች አሉ፣ ከቨር ስልክ የፈለጋችሁት አይነት ስልክ ምናምን ነገር በቃ ምን ይበላችሁ። ከዚህም በፊት ይሄን ሱቅ አስታውቀና በሁለተኛም መጣ ምናምን እንዳትለኝ ማለት ምን ልቅረጽ ምቀርጸው ነገር የለም። ሁሌ ያለሁበትን ቦታ ገጠሩም መንደሩ እየቀረጽኩ እኮ አሰለቻዎች። እናንተም ስልችት አላችሁ እኮ ያንን። ስለዚህ እና በተደጋጋሚ ልቅረጽ ብዬ ነው ማለት ነው ጋይስ። እሺ ስለዚህ አበረታቱኝ፣ ላይክም አድርጉ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ ጋይሶች። መወዳችሁ ማከብራችሁ ሁላችሁ ነው። እሺ ጋይስ እና አብሽሩ እናንተም አላህ ያግዛችሁ። ዩቲዩብ በእርግጥ ዩቲዩብ ተስፋ ያስቆርጣል። ተስፋ መቁረጥ የለብንም። ማናችንም ቢሆን ተስፋ መቁረጥ የለብንም። ይሄን አንዴ ሰዓት አነሳብን፣ አንዴ ሰብስክራይብ ቀነሰ ምናምን በየቀኑ የና ያክል ሰብስክራይብ አነሳብኝ፣
በየቀኑ ይሄን ያክል ሰዓት ያነሳብኝ ምናምን ያሉት ዩቲዩብ ምናምን በነገራችን ላይ ተስፋ ያስቆርጣል። እኛ ባንዴ ተስፋ መቁረጥ የለብንም ማለት ነው። እሺ ተስፋ መቁረጥ የለብንም ማለት ነው። ስለዚህ ጠንክረን ወጥረን መያዝ፣ ከሱ ጋር መወዳደር፣ ከሱ ጋር ማፋለም አለብን። ከሱ ጋር መወዳደርና ከሱ ጋር ማፋለም አለብን ነው ብላችሁ። ስለዚህ እኔ አሁን ዋንኬ እገባለሁ ብዬ ሰሞኑን በጣም ታግላለሁ። በጣም ነው የታገልኩት እና ዋንኬ ለመግባት በየቀኑ 20 15 10 8 7 እንደዛ ስብሰባ አገኛለሁ። ግን የሚያነሳው ከዛ በላይ ያነሳል። ዋንኬ ለመግባት በጣም አስቸጋሪ። ዋንኬ ሊገቡ ለመግባት ትንሽ ሲቀራቸው አካባቢ በጣም ያስቸግራል። ሳቡን በጣም ያነሳዋል። ቪዲዮ አይተው ቢደምሯችሁ ምን ቢያደርጉ በአጠቃላይ በቃ ሳቡን ያነሳዋል ነው ያነሳዋል። ስለዚህ በጣም ከባድ ነው እና መጠንከር ነው ያለብን። ተስፋ መቁረጥ የለብንም። ወላሂ ተስፋ መቁረጥ የለብንም ማለት ነው። ኢትዮጵያ አንደኛ ገብተናል። ፌስቡካችን ትተን ቲክቶካችን ትተን አንድ ብለን ያኔ ወደ ወደ ዩቲዩብ መተናል። አሁን ዩቲዩብ የሚሰሩ ሰዎች አሁን ወደ ተመልሰው ወደ ቲክቶክ እንሂድ ቢሉ ማለት ነው አይሆንላቸው። ምክንያቱም ቲክቶክ ዩቲዩብ ላይ ነው አፍጣችሁ መውሉት። ዩቲዩብ ላይ ነው አፍጣችሁ መውሉት። ምክንያቱም አፍጣችሁ መውሉበት ምክንያት እንደታውቃላችሁ፣ ሰዓታችሁ እስከሚደርስ ድረስ ዝያራት ትዞራላችሁ፣ ቪዲዮ ትቀርጻላችሁ፣ ትለቃላችሁ። ከዛም በኋላ የላይፍ ሰዓታችሁ ይደርሳል። ቤተኛው ሰዓታችሁ ነው እሺ ቲክቶክ የምትገቡት? ቤተኛው ሰዓታችሁ ነው ፌስቡክ የምትገቡት? ሁሉም ዩቲዩብ ላይ ናፍጥጦ ያለው ዩቲዩበር የሆነ ሰው ማለት ዩቲዩብ ለመስራት ከፈለጋችሁ ተስፋ መቁረጥ የለባችሁ፣ መጠንከር ነው ያለባችሁ ማለት ነው። እኔ በእኔ ስላየሁት ነው እና አብሽሩ ማለት ነው። በተለይ አዳዲስ ለሚጀምር ሰዎች በጣም አስቸጋሪ ነው። ተስፋ ባንዴ ይቆርጣሉ ምናምን ነገር፣ እንደዛ አይደለም ማሰብ ያለባችሁ። በተለይ አዳዲስ ሰዎች የምትደማመሩት እናንተን ዛሬ 10 ብትደማመሩ 5 ያነሳል፣ 20 ብትደማመሩ 10 ያነሳል፣ 30 ብትደማመሩ 10 አንስተው ምናምን ነገር የተወሰነ ያስቀራል። በቃ እንደዛ ነው። ስለዚህ አብሽሩ፣ ተስፋ መቁረጥ የለባችሁ ነው የምላችሁ። ሁላችሁ ነው ማለት ነው። ሱቁ እንደምታዩት ነው። የስልኩ ከቨሮች አሉ፣ ሰማዎች አሉ፣ ምናምን ነገር ሁሉ ነገር አለ። በቃ ስለዚህ ፋብትን ባለ ሁኔታ ምናምን እንደዚህ ቪዲዮ እየቀረስኩ ያለው ዛሬ ላይፍ ሳልገባ ቀርቼ ነው ጋይስ፣ ሁላችሁ ማለት ነው። ያለሁበትን አካባቢ ሁሉም ነገር ቀርጫለሁ። ውጭም ይሄንን ይመስላል፣ ውጭ ምናምን ነገር። ስለዚህ ወደ ውጭ አድርጌ ካሜራ እንዳለው ዞረው ደግሞ አረቦቹ አሉ ጀርሲ መጥቶ ነው የሚፈልጉት ነገር ስላለ፣ ስለዚህ ወደዛ ባዞሮ ደግሞ ምንድነው እየቀረስኩ ነው ምናምን እንዳይለን ብዬ ነው ማለት ነው። እሺ ጋይስ፣ ስለዚህ አብሽሩ፣ ፈታ ዘና በሉልኝ። ይሄን ቪዲዮን ላይክ እና ሰብስክራይብ ምናምን እያረጋችሁ አበረታቱኝ ጋይስ። ላይቭ ስራ ዛሬ ስላልገባው ሁላችሁም በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉ ማለት ነው። በሰሞኑ በላይቭ በዝናቡ ምክንያት 2 ቀን ላይቭ አልገባም። ለዚህ ቪዲዮ የሚለቀው ለዛው ነው። ቪዲዮን አይታችሁ እስኪ ላይክ ሰብስክራይብ እያረጋችሁ አበረታቱኝ ሁላችሁም ማለት ነው ጋይስ። ሁላችሁም ላይክ ሰብስክራይብ እያረጋችሁ አበረታቱኝ ነው የምላችሁ። በጣም መወዳችሁ ማከብራችሁ የኔ ምርጥ ቤተሰቦች፣ እሺ አላህ ይጠብቃችሁ። ሁላችሁንም ባላችሁበት አላህ ያግዛችሁ። በጀመራችሁት ነገር አላህ እስከ መጨረሻው አላህ ያሳምርላችሁ እና በርቱ፣ አላህ ይግዛችሁ ሁላችሁንም ማለት ነው። እሺ ሙስሊም ክርስቲያን እህት ወንድሞቼ ሁላችሁንም ማለት ነው። ስለዚህ አላህ ያበረታታችሁ፣ እኔንም አላህ ይገዘኝ፣ እናንተንም አላህ ይገዛችሁ ማለት ነው። ስለዚህ ቪዲዮ የተወሰነ አይታችሁ እንኳን ረጅም ቪዲዮ ስለሆነ ሊሰለቻችሁ ይችላል። የተወሰነ አይታችሁ እንኳን ላይክ ቢያንስ 3 ደቂቃ 4 ደቂቃ እንኳን አይታችሁ ላይክ አድርጋችሁ ምናምን ነገር ውጡ። የምርም በቅንነት ማለት ነው። በቃ አላረል እነዚህ አበረታት ይላችኋለሁ ጋይስ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ባህሪያ ይሄ ሙዚቃ ገብቶብኛል። በጎኔ ቲክቶክ አለ ምን አለ፣ በቃ ምንም አይከፍቱን ነገር። ቪዲዮ ለመቅረጽ ራሱ በጣም አስቸጋሪ ነው። ስለዚህ እና አብሽሮ ነው የሚላቸው። ቪዲዮ ለመቅረጽ እያልኩ ባለ ሱቁን ወደ ውጭ ወጣ ብዬ ነው ወላሂ አይገርም። ግን ይሄን አክል ሰጥቶኝ ማለት ነው። ይሄን አክል ሰጥቶኝ ቪዲዮ ቀርጽ፣ እሺ ምንም ችግር የለውም። እኔ ትንሽ ወደ ውጭ ወጣ ብሎኝ ነው ማለት።
ስለዚህ እናንተም አበረታቱኝ። ምን አክል ደክማችሁ አንድ ቪዲዮ ለመቅረጽ ምን አክል ነው ድካም የሚሰማችሁ? ስለዚህ በዛው በእናንተው አስቡት ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ።